አላህ አደምን ለመፍጠር በፈለገ ጊዜ መላእክት ወደ ምድር በመላክ ከምድር ገጽ ላይ አፈር እንዲሰበስብ አዘዘው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ አደምን የፈጠረው ከመላው ምድር ከተሰበሰበች ጭብጥ አፈር ነው። በዚህም ምክንያት የሰው ልጆች እንደ ምድሪቱ ሁሉ ነጭ፣ ቀይ፣ ጥቁር እንዲሁም በመካከላቸው ያሉ ቀለማት ሆኑ። አንዳንዱ ገር፣ ሌላው ደግሞ ክፉና መጥፎ ሆነ። ቲርሚዚ። ይህ የተሰበሰበው አፈር ከውሃ ጋር ተቀላቅሎ የሚጣበቅ ጭቃ ሆነ። ከዚያም ሽታው የተቀየረ ጥቁር ጭቃ እስከሚሆን ድረስ ለተወሰነ ጊዜ ተተወ። አላህ አደምን ቀረጸው። ደረቅና ሲመቱት ድምፅ የሚያወጣ እንደ ሸክላ ሆነ። በዚህ ሁኔታ ላይ ለረጅም ዓመታት ቆየ። ኢብሊስ በዚህ አካል ዙሪያ እየተዘዋወረ ይመለከተው ነበር። ውስጡ ባዶ መሆኑን ሲያይ ይህ ፍጡር ለራሱ መቆጣጠር የማይችል ደካማ ነው በማለት ይንቀው ነበር። አላህ ለአደም ነፍስ እንዲዘራበት ባዘዘ ጊዜ ነፍስ በጭንቅላቱ በኩል ገባች። ነፍሷ ወደ አፍንጫው ስትደርስ አደምን አስነጠሰው። ከዚያም አልሐምዱሊላህ አለ። አላህም ይርሐሙክ ረቡክ አለው። ነፍሷ ወደ አይኖቹ ስትደርስ የጀነት ፍራፍሬዎችን አየ። ወደ ሆዱ ስትደርስ ምግብ አማረው። ሙሉ በሙሉ ነፍስ ዘርቶ ከመቆሙ በፊት ወደ ጀነት ፍራፍሬዎች ለመዝለል ሞከረ። አደም ሲፈጠር በጣም ረጅም ነበር። ነቢዩ ሰለላሁ ዐለይሂ ወሰለም እንደገለጹት ቁመቱ 60 ክንድ ወደ 30 ሜትር ገደማ ነበር። ከአደም በኋላ የሰው ልጆች ቁመት እየቀነሰ መጥቶ አሁን ባለበት ደረጃ ላይ ደርሷል። የጀነት ሰዎች ሲገቡ በአደም ቁመትና ውበት እንደሚገቡ ተነግሯል። አላህ አደምን ፈጥሮ ከጨረሰ በኋላ መላእክትን ሁሉ ለአደም የክብር ስግደት እንዲሰግዱ አዘዛቸው። ሁሉም ሰገዱ። ኢብሊስ ግን እኔ ከእሳት ተፈጠርኩ እሱ ግን ከአፈር ነው በማለት በኩራት እምቢ አለ። በዚህም ምክንያት ከአላህ እዝነት ተባረረ። አደም በጀነት ውስጥ ብቻውን ሲመላለስ ብቸኝነት ተሰማው። በተኛበት ወቅት አላህ ከግራ ጎኑ አጥንት ሐዋን ፈጠራት። ሲነቃ ከጎኑ አገኛት። ነቢዩ ሰለላሁ ዐለይሂ ወሰለም ሴቶች የተፈጠሩት ከጎድን አጥንት ነው በማለት ወንዶች ለሴቶች ጥንቃቄና እንክብካቤ እንዲያደርጉ መክረዋል።